ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የፈርዖንን ቀንበር ተሸክሞ የኢትዮጵያን ሰላም ማናጋት አይቻልም ሲሉ ሜጀር ጀነራል ተሾመ ገመቹ አስታወቁ። የኢፌድሪ መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተሾመ ገመቹ ጽምዶ በጸረ ሉዓላዊነት የተሰባሰቡ የኢትዮጵያ ጠላቶችና ባንዳዎች የክፋት ጥምረት ነው ሲሉ አስታውቀዋል። ጽምዶ በሚል ስም የሚንቀሳቀሰው ቡድን ጅምሩ መነሻውና መድረሻው በግልጽ የሚታወቅ አባቱና አያቱ እነማን እንደሆኑ በውል የሚለይ የተቀደመ የቅዠት አስተሳሰብ መሆኑን ሜጀር ጀነራል ተሾመ ገመቹ ዛሬ ከኤቢሲ ጋር ባደረጉት ቃለ ምልልስ አስታውቀዋል። ጄኔራሉ እንደገለጹት ይህ አስተሳሰብ የሀገርን ሉዓላዊነት የሚጋፋ ኢፍትሐዊና በተግባር ሊተረጎም የማይችል በመሆኑ የሚመክን ምናባዊ ቅዠት ነው ብለውታል። ጥንሱሱና ጅምሩ የታወቀ በመሆኑም ለኢትዮጵያ ሰላምና ደህንነት ያን ያህል ስጋት ተደርጎ የሚወሰድ ባይሆንም ክፋቱ ግን የጸረ ሉዓላዊነት አስተሳሰብ መሆኑ በሚገባ ሊታወቅ እንደሚገባም ሜጀር ጀነራሉ አሳስበዋል። የዚህን ቡድን ስብስብ ተፈጥሮ ያብራሩት ሜጀር ጀነራል ተሾመ ገመቹ አብረው ሊሄዱ የማይችሉ የተለያየ ማንነት ያላቸው አካላት ጥምረት መሆኑን ገልጸው የተለያየ ማንነት ያላቸው አካላት ለምሳሌ ያረጀ በሬና ቀበሮ አንድ ላይ ጠምዶ ማረስ እንደማይቻለው ሁሉ ይህ ቡድንም አንድ ላይ ሊያርስ የማይችል የቅዠት ምናባዊ ስብስብ ነው ብለውታል። ከዚሁ ጋር አያይዘውም ጸረ ኢትዮጵያ በመሆን አንገታቸውን ለፈርዖን ቀንበር የሰጡና በጫንቃቸው ላይ የባዳንን ፍላጎት ተሸክመው ኢትዮጵያን አርሳለው ሰላሟን አናውጣለው ብለው የሚመጡ አካላትን የቅዠት አስተሳሰብ እየተሸከሙ በጽምደው የተሰበሰቡ ኃይሎችን ክፉኛ ኮንነዋል። ሜጀር ጀነራል ተሾመ ገመቹ ሲያጠቃልሉም ያለ አንዳች ጥርጥር ሳይታረስ ጾም አድሮ በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣት የኢትዮጵያ መሬት የለም፣ ይህንን የሚያስተናግድ ህዝብም ሆነ ሀገር የለም በማለት የኢትዮጵያን ሉዓላዊነት ለማስከበር እየተሰራ መሆኑን አረጋግጠዋል። ሽሬ ከተማ በታጣቂዎች በካድሬዎች እንዲሁም በቀድሞ ነባር የህወሓት ታጋዮች እንደተከበበች ተገለጸ። ሽሬ ከተማ በታጣቂዎች በካድሬዎች እንዲሁም በቀድሞ ነባር የህወሓት ታጋዮች በመከበቧ ምክንያት በከተማው ከባድ ውጥረት ነግሷል። በትግራይ ክልል ሰሜን ምዕራብና ማዕከላዊ ዞኖች ሰፊ አፈሳ እየተካሄደ እንደሚገኝም ተገልጿል። በሰሜን ምዕራብና ማዕከላዊ የትግራይ ዞኖች በተለይም በሽሬ ከተማና በአካባቢዋ ሰፊና አስቸኳይ አፈሳ በጽንፈኛው ህወሓት እየተካሄደ መሆኑን ከአካባቢው የወጡ መረጃዎች ያመላክታሉ። በሰሜን ምዕራብ በሚገኙ ሁሉም ወረዳዎች በተለይም በሽሬ ከተማ በጽንፈኛው ህወሓት ታጣቂዎች በተካሄደው መጠነ ሰፊ አፈሳ ምክንያት ለውትድርና እድሜያቸው የደረሱ ወጣቶችን ጨምሮ ቁጥራቸው ቀላል የማይባል የከተማዋ ነዋሪዎች ቀያቸውን ለቀው ወደ በረሃዎች ለመሰደድ ተገደዋል። ዛሬ ጠዋት ሽሬ ከተማ በህወሓት ታጣቂዎች በካድሬዎች እንዲሁም በቀድሞ ነባር የህወሓት ታጋዮች ተከባ እንዳለችም ለማወቅ ተችሏል። ከሽሬ ሰላህለኻ፣ አስገደክ፣ ሳድጋባ፣ ጽምብላ፣ ውሽጠ ጉልቲ እንዲሁም ከአዲ ሆሆብ የተያዙ ዜጎች በኃይል በጭነት መኪናዎች እየተጫኑ ወደ ታህታይ አዲያቦ አካባቢ እየተወሰደ መሆኑም ለማወቅ ተችሏል። በአክሱምና በአድዋ ከተማ በተመሳሳይ መልኩ ሰፊ የአፈሳ እንቅስቃሴ እየተካሄደም ይገኛል። ትናንትና ጉንበት 14 2018 ዓ.ም ከወርቅ ማዕድን ማውጫ አካባቢዎች ወርቅ አውጪዎችን ተይዘው በእግራቸው ወደ ኤርትራ መረብ አቅጣጫ እየተወሰዱ ከነበሩ 2600 ወጣቶች መካከል አብዛኞቹ በመንገድ ላይ ተበትነው እንዳመለጡ መረጃዎች ጠቁመዋል። በተንቤን ጣንቋ ምላሽ የነበረው አርሚ 60 የተባለ የህወሓት ኃይል በበኩሉ ከተንቤን ሊለቅ ተዘጋጅቶ የነበረ ቢሆንም መጀመሪያ የምንሰራው ስራለን በማለት ለጊዜው እንዲቆይ መደረጉም ነው እየተገለጸ የሚገኘው። ይህ አርሚ በተንቤን የመቆየት እርምጃ ሁኔታ የአካባቢው ወጣቶች ላይ አፈሳ ለመፈጸም እንደሚመስልና የወረዳው ፖሊሶች ተዘጋጅተው እየጠበቁ እንደሚገኙም ተጠቁመዋል። በመጨረሻም ከጦርነት ውጪ መኖር የማይችለው ህወሓት በመቀሌ ከተማ ተመሳሳይ የአፈሳ ተግባር ለመፈጸም እቅድ መኖሩ ተገልጾ ሁሉም የከተማዋ ነዋሪ ጥንቃቄ እንዲያደርግ ጥሪ ቀርበዋል። እጅግ አሳሳቢው ነገር ይህንን በኃይል አፈሳ የመፈጸም ዘመቻ ለማስፈጸም ሲባል የጽንፈኛው ህወሓት ታጣቂዎች ዜጎችን በዱላ በመደብደብ ላይ መሆናቸው በዜጎች ላይ ከባድ የአካል ጉዳትና ስቃይ እየደረሰ መሆኑም ለማወቅ ችለናል። ስራ አለህ በሚል ሰበብ ጠርተው ሰው የገደሉና አስከሬን በሻንጣ ጥለው የተሰወሩ ተጠርጣሪዎች በቁጥጥር ስር ዋሉ። ሚያዝያ 16 ቀን 2018 ዓ.ም በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ፍሪ ኮንዶሚኒየም አካባቢ የተፈጸመውን ከባድ የሰው መግደል ወንጀል የፈጸሙ 3 ተጠርጣሪዎች በቁጥጥር ስር መዋላቸው የአዲስ አበባ ፖሊስ አስታውቋል። ተጠርጣሪዎቹ ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ ግለሰቦች ናቸው።
ተጠርጣሪዎቹ ማች ክሪቤል ከበደ የተባለውን ግለሰብ ስራ አለህ በማለት በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍ አድርገዋል። ወንጀሉን ይበልጥ ዘግናኝ የሚያደርገው ደግሞ ግድያውን ከፈጸሙ በኋላ የሟችን አስከሬን በፕላስተርና በላስቲክ ጠቅልለው በልብስ መያዣ ሻንጣ ውስጥ በመክተት ሚያዝያ 17 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ ቆጣሪ ኮንዶሚኒየም በሚባለው አካባቢ ሰው በማያየው ቦታ ጥለውት መሰወራቸው ነው። ተጠርጣሪዎቹ የሟችን ኮድ 350945 አዲስ አበባ የሆነ የዲ4ዲ ፒክአፕ ተሽከርካሪና ሳምሰንግ አልትራ 21 የሞባይል ስልክ ዘርፈው ወደ ሳሪስ ብሔረ ጸጌ ያመሩ ቢሆንም የተሽከርካሪው ሞተር በመበላሸቱ ምክንያት መኪናውን እዚያው ማሳደሪያ ጥለው የሟችን ስልክ በመሸጥ ተደብቀው ቆይተዋል። የአዲስ አበባ ፖሊስ የወንጀል ምርመራ ቡድን መረጃው ከደረሰ በኋላ ሌሊትና ቀን ያላሰለሰ ክትትል በማድረግ ተጠርጣሪዎችን ለይቶ በቁጥጥር ስር አውሏቸዋል። ለዚህ ስኬታማ ኦፕሬሽን የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ፣ የደቡብ ኢትዮጵያ ፖሊስና ህብረተሰቡ ላደረጉት ከፍተኛ ድጋፍ የአዲስ አበባ ፖሊስ ምስጋናውን አቅርበዋል። በሴኔጋል መላው መንግስት ፈረሰ፣ ጠቅላይ ሚኒስትሩም ተባረሩ። በሴኔጋል ፕሬዝዳንት ባሲሩ ዲዮማዮ ፋዮ እና በጠቅላይ ሚኒስትር ኡስማን ሶንኮ መካከል የነበረው የፖለቲካ ፍጥጫ ፕሬዝዳንት ባሲሩ ዲዮማዮ ፋዮ ጠቅላይ ሚኒስትሩን ከስልጣን በማሰናበትና መላው የሀገሪቱ መንግስት ካቢኔ በማፍረስ ደምድመውታል። ፕሬዝዳንቱ ውሳኔያቸውን በሀገሪቱ ብሔራዊ የቴሌቪዥን ጣቢያ በኩልም በይፋ አሳውቀዋል። ይህ የፕሬዝዳንቱ ድንገተኛ እርምጃ በሀገሪቱ ከፍተኛ የፖለቲካ መናወጥንም ፈጥሯል። እነዚህ ሁለት መሪዎች የፓስቴፍ የተባለው ተቃዋሚ ንቅናቄ በጋራ በመምራትና በህዝብ ዘንድ ከፍተኛ ድጋፍ በማግኘት በቅርቡ ወደ ስልጣን የመጡ ቢሆንም በሂደቱ ግን በመካከላቸው ያለው አለመግባባት እየጠነከረ መምጣቱ ተሰምቷል። የፖለቲካ ተንታኞች እንደሚያመላክቱት በሁለት መሪዎች መካከል በሀገር አስተዳደር ፍልስፍና፣ በፖለቲካ አቅጣጫና በሀገሪቱ የኢኮኖሚ አስተዳደር ዙሪያ የተፈጠረው ከባድ ልዩነት ላለፉት ወራት ሲንከባለል የቆየና አሁን ላለው የመንግስት መፍረስ ዋነኛ መንስኤ መሆኑን ገልጸዋል። የአራት ሳምንቱ የተባበሩት መንግስታት ድርጅት የኒውክሌር ድርድር ፍሬ ሳያፈራ ተጠናቀቀ። የኒውክሌር ጦር መሳሪያ መስፋፋትን ለመግታትና ትጥቅ ለማስፈታት ለአራት ሳምንታት በኒውዮርክ ሲካሄድ የነበረው የተባበሩት መንግስታት ድርጅት አባል ሀገራት ጉባኤ ያለምንም ስምምነት መጠናቀቁ ተገልጿል። የኮንፈረንሱ ፕሬዝዳንት ቪየትናማዊው ዲፕሎማት ዶ ሁንግ ቪየት እንደገለጹት ተደራዳሪዎቹ ስምምነት ላይ ለመድረስ ከፍተኛ ጥረት ቢያደርጉም የጋራ መግባባት ላይ መድረስ ግን አልተቻለም። በኤኤፍፒ የዜና ወኪል እጅ የገባው የጉባኤው ረቂቅ ሰነድ እንደሚያሳየው በተለይ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን እንደሌለባትና በፍጹም ማበልጸግ እንደማይፈቀድላት የሚገልጸው አቋም በጉባኤው በግልጽ ተቀምጧል። ለ10 ዓመታት ያስቆጠረው የኒውክሌር ስርጭት ስምምነት ለመገምገም በተቀመጡት 191 ሀገራት መካከል የኒውክሌር ጦር መሳሪያ ይዞታ ከእንደ አውሮፓውያን አቆጣጠር 1967 በፊት በታጠቁት 5 ሀገራት ላይ ብቻ እንዲወሰን ከዚህ ቀደም ስምምነት ተደርጎ ነበር። ይሁን እንጂ በአሁኑ ወቅት የኒውክሌር ጦር መሳሪያ የታጠቁት ሀገራት ቁጥር ወደ 8 ያደገ ሲሆን እነሱም ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝ፣ ህንድ፣ ፓኪስታን፣ እስራኤል እና ሰሜን ኮሪያ ናቸው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት መረጃን የጠቀሰው የአልጀዚራ ዘገባ እንደሚያመለክተው በዓለማችን ላይ ካሉት 12241 የኒውክሌር ጦር መሳሪያዎች ውስጥ 90% ያህሉ በአሜሪካና በሩሲያ እጅ የሚገኝ በመሆኑ የዓለምን የሰላም ሚዛን አሁንም በእነዚህ ሁለት ሀያላን እጅ እንዲወድቅ አድርጎታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎች በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ